ሰላም ተማሪዎች እንዴት ናችሁ? ዛሬ የ11ኛ ክፍል ሂስትሪ ዩኒቷን መሰረት በማድረግ ለእናንተ ለኢንትራንስ ኤግዛም በደንብ እንድትዘጋጁ እንዲሁም ያጠናችሁትን በደንብ ማስታወስ እንድትችሉ የሚረዷችሁ ካለፈው ኢንትራንስ ኤግዛም የወጡ ጥያቄዎች በተጨማሪም ከተለያዩ ሞዴል ኤግዛሞችና ከተለያዩ መጽሐፎች ያገኘኋቸውን ከበድ ያሉ ጥያቄዎች የምንሰራ ይሆናል። ቪዲዮውን እስከ መጨረሻው እንድታዩት እጋብዛችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አሁን ወደ ጥያቄያችን። የመጀመሪያው ጥያቄያችን ስናየው ምን ይላል? Which one of the following statements best describes the conceptual transition from traditional history to modern historiography? ከባህላዊ ታሪክ ወደ ዘመናዊው የታሪክ አጻጻፍ ያለውን የጽንሰ ሐሳብ ሽግግር በደንብ የሚገልጽልን የተኛውን ነው? እዚህ ጥያቄ ላይ የትራዲሽናል ሂስትሪ እና የሞደርን ሂስቶሪዮግራፊ ልዩነት ነው እየጠየቀን ያለው። A. Traditional history is purely chronological, whereas modern historiography relies strictly on oral traditions. Traditional history ንጹህ የሆነ ቅደም ተከተል ያለው ነው። እንዲሁም ሞደርን ሂስቶሪዮግራፊ ደግሞ በኦራል ትራዲሽንስ ብቻ ሪላይ ሲሆን ማለትም የተመሰረተ ነው። ይህ መልስ መሆን አይችልም። ምክንያቱም ሞደርን ሂስቶሪዮግራፊ የተለያዩ ምንጮችን በመጠቀም ለምሳሌ የተጻፉ ምንጮች፣ የአርኪኦሎጂ ቁፋሮዎች፣ የተለያዩ ምንጮችን በመጠቀም በሳይንሳዊ መንገድ ይመረምራል እንጂ በኦራል ትራዲሽንስ ብቻ የተመሰረተ አይደለም። ስለዚህ ይህ መልስ ማለት አይችልም ማለት ነው። ቢ. Traditional history focused heavily on political elites and warfare, while modern historiography incorporates social, economic, and cultural dimensions of the entire society. ትራዲሽናል ሂስትሪ በፖለቲካ ልሂቃን ማለትም በፖለቲከኞችና በጦርነቶች ያተኮረ ነበር። ሞደርን ሂስቶሪዮግራፊ ደግሞ የጠቅላላ ማህበረሰቡን ማህበራዊ፣ ኢኮኖሚያዊ እና ባህላዊ አጠቃላይ ገጽታዎችን ያጠቃልል ነበር። ይህ መልስ መሆን ይችላል። ምክንያቱም ትራዲሽናል ሂስትሪ በዋናነት የሚያጠናው የነገስታት፣ የጀነራሎች፣ የመኳንንቶች ታሪክ ነው። ሞደርን ሂስቶሪዮግራፊ ደግሞ የማህበረሰቡን አጠቃላይ ገጽታ ያጠቃልላል። ስለዚህ ቢ መልስ መሆን ይችላል ማለት ነው። ሲ. Traditional history is a scientific inquiry, while modern historiography is strictly a literary art. ትራዲሽናል ሂስትሪ ሳይንሳዊ ምርምር ነው። እንዲሁም ሞደርን ሂስቶሪዮግራፊ ደግሞ ጽሁፋዊ የሆነ አርት ብቻ ነው። ይህ መልስ መሆን አይችልም። ምክንያቱም ሳይንሳዊ ምርምር የምንለው ሞደርን ሂስቶሪዮግራፊ ነው እንጂ ትራዲሽናል ሂስትሪ አይደለም። በተጨማሪ ደግሞ ሞደርን ሂስቶሪዮግራፊ ሳይንስና ጥበብ አጣምሮ የያዘ ነው እንጂ ጽሁፋዊ የሆነ አርት ብቻ አይደለም። ስለዚህ ይህ መልስ መሆን አይችልም ማለት ነው። ዲ ስናየው ደግሞ ትራዲሽናል ሂስትሪ ኮምፕሊትሊ ኢግኖርድ ሪትን ሪከርድስ አንላይክ ሞደርን ሂስቶሪዮግራፊ። ትራዲሽናል ሂስትሪ የተጻፉ ሰነዶችን ሙሉ ለሙሉ አይጠቀምም ይለናል። ይህ መልስ መሆን አይችልም። ምክንያቱም ትራዲሽናል ሂስትሪ የተጻፉ ሰነዶች በሰፊ ነው የሚጠቀሙ። ለምሳሌ ክሮኒክልስ ማየት እንችላለን። ስለዚህ መልሳችን ቢ ይሆናል ማለት ነው። ሁለተኛው ጥያቄያችን ስናየው ደግሞ ምን ይለናል? One of the following is not among the key elements in the study of history. በሂስትሪ ጥናት ላይ key elements ከምንላቸው ውስጥ ያለነውን የተኛውን ነው? A. Availability of good sources, ጥሩ የሆኑ ምንጮችን መገኘት። B. Objectivity of historians, የታሪክ ተመራማሪዎች ገለልተኝነት። C. Artistry in the quality of writing, በጽሁፉ ጥራት ላይ ያለውን የጽሁፍ ስነ ጥበብ ማለትም የጽሁፍ ውበት። ዲ. Clear understanding of the meaning of evidence, ስለ ማስረጃዎቹ ትርጉም በቂ ግንዛቤ መኖር ማለትም የማስረጃዎችን ትርጉም በደንብ መረዳት። የዚህ መልሳችን ሲ ይሆናል። ይህ ያልንበት ምክንያት ደግሞ አርቲስትሪ ወይም የጽሁፍ ውበት አስፈላጊ ቢሆንም ከኤሌመንትስ ከምንላቸው ውስጥ ስላልሆነ ይህ መልሳችን ይሆናል ማለት ነው። ሶስተኛው ጥያቄያችን ስናየው ደግሞ in the study of historical sources how does a secondary source differ fundamentally from a primary source? የታሪክ ምንጮችን በማጥናት ሂደት ውስጥ ሰከንዳሪ ሶርስ ከፕራይመሪ ሶርስ እንዴት ይለያል? መጀመሪያ እዚህ ጥያቄ ላይ ማየት ያለብን ፕራይመሪ ሶርስ የምንላቸው ከታሪኩ ማለትም ከፍጻሜው ጋር ቀጥተኛ ግንኙነት ያላቸው ናቸው። ለምሳሌ አንድ ታሪክ ወይም አንድ ክስተት ሲፈጸም በአይናቸው ያዩ የአይን እማኞች፣ እንዲሁም በወቅቱ በቀጥታ የተመዘገቡ ማስረጃዎች፣ በወቅቱ የተጻፉ ደብዳቤዎች፣ በወቅቱ የተጻፉ ማስታወሻዎች፣ በወቅቱ የነበሩ ፎቶግራፎች፣ እነዚህን እንደ ፕራይመሪ ሶርስ ልንወስዳቸው እንችላለን። ሰከንደሪ ሶርስ የምንላቸው ደግሞ ከታሪኩ ወይም ከፍጻሜው ጋር ቀጥተኛ ግንኙነት የሌላቸው ናቸው። ለምሳሌ አንድ ክስተት ወይም አንድ ታሪክ ካለፈ በኋላ በአይንን ያላየ እዛ ቦታ ላይ በአካል ያልነበረ ሰው ነገር ግን መጀመሪያ የጠቀስናቸውን ፕራይመሪ ሶርሶች በመጠቀም በሳይንሳዊ መንገድ መርምሮ የሚጽፈው ታሪክ ወይም የሚሰራው ዶክመንተሪ ፊልም ሰከንደሪ ሶርስ እንለዋለን። ስለዚህ ኤ ምን ይለናል? ሰከንደሪ ሶርስስ አር ኤሎይስ ሪትን ዋይል ፕራይመሪ ሶርስስ አር ስትሪክትሊ ኦራል ኦር ማቴሪያል አርቲፋክትስ። ሰከንደሪ ሶርስስ ሁልጊዜ የተጻፉ ናቸው። እንዲሁም ፕራይመሪ ሶርሶች ደግሞ አፋዊ የሆነ ታሪክ ወይም ቁሳዊ የሆኑ ቅርሶች ናቸው። ይህ መልስ መሆን አይችልም። ምክንያቱም ሰከንደሪ ሶርስ ሁልጊዜ የተጻፉ አይደሉም። ለምሳሌ ዶክመንተሪ ፊልም ማየት እንችላለን። በተጨማሪም ፕራይመሪ ሶርስስ የምንላቸው አፋዊ የሆነ ታሪክ
ወይም ቁሳዊ የሆኑ ቅርሶች ብቻ አይደሉም። ለምሳሌ በዛ ወቅት የተደረጉ የስምምነት ውሎች፣ በዛ ወቅት የተመዘገቡ ቀጥታዊ ማስረጃዎች፣ እነዚህን ፕራይመሪ ሶርስ ናቸው። ስለዚህ እዚህ ላይ ግን ስትሪክትሊ ስለሚለን ማለትም ብቻ ስለሚለን ይህ መልስ መሆን አይችልም ማለት ነው። ቢ primary sources provide direct first-hand evidence from the time of the event, whereas secondary sources are second-hand interpretations created later by someone who didn't witness the event. primary sources ድርጊቱ ከተፈጸመበት ዘመን የተገኙ ቀጥተኛና ፈርስት ሃንድ የሆኑ ማስረጃዎችን ይሰጣሉ። ማለትም ፈርስት ሃንድ ሲለን በዛ ወቅት የነበሩ ማስረጃዎችን ይሰጥናል። ሰከንደሪ ሶርስስ ደግሞ ድርጊትን ባላየ ሰው በኋላ የተሰጡ ማስረጃዎች ናቸው ወይም የሁለተኛው እጅ ትርጓሜዎች ናቸው። ይህ መልስ መሆን ይችላል። ምክንያቱም መጀመሪያ እንዳልነው ፕራይመሪ ሶርሶች ከፍጻሜው ጋር ቀጥተኛ ግንኙነት ያላቸው ናቸው። ሰከንደሪ ሶርሶች ደግሞ ከፍጻሜው ከታሪክ ጋር ቀጥተኛ ግንኙነት የሌላቸው ናቸው። ስለዚህ ቢ መልስ መሆን ይችላል ማለት ነው። ሲ ሰከንደሪ ሶርሶስ አር ኢንሄረንትሊ ኦብጀክቲቭ ኤንድ ፍሪ ፍሮም ባይስ አንላይክ ፕራይመሪ ሶርሶስ። ሰከንደሪ ሶርሶች በተፈጥሯቸው ገለልተኛ ማለትም ሚዛናዊና ከአድልዎ ነፃ ናቸው። ይህ መልስ መሆን አይችልም። ምክንያቱም በሳይንስ ማንኛውንም ሶርስ ከአድልዎ ነፃ ነው ተብሎ አይታሰብም። ስለዚህ ይህ መልስ መሆን አይችልም ማለት ነው። ዲ ፕራይመሪ ሶርስስ አር ኦንሊ ፋውንድ ኢን ናሽናል ሙዚየምስ ዋይል ሰከንደሪ ሶርስስ አር ፋውንድ ኦንላይን። ፕራይመሪ ሶርስስ በብሔራዊ ሙዚየሞች ብቻ ይገኛሉ፣ ሰከንደሪ ሶርስስ ደግሞ በኦንላይን ይገኛሉ ይለናል። ፕራይመሪ ሶርስስ በቤተ ክርስቲያን፣ በመስጊድ፣ በግለሰቦች እጅ ልናገኛቸው እንችላለን። እዚህ ላይ ግን በብሔራዊ ሙዚየሞች ብቻ ስለሚለን ይህ መልስ መሆን አይችልም። ስለዚህ መልሳችን ቢ ይሆናል ማለት ነው። አራተኛው ጥያቄያችን ስናየው ደግሞ ምን ይላል? which one of the following can be said to be a weakness of Ethiopian historiography? የኢትዮጵያን ሂስቶግራፊ ድክመት ተብሎ ሊገለጽ የሚችለው የትኛውን ነው? ኤ it exhibits a gender bias in favor of men ለወንዶችን የሚያደላ ጾታዊ አድልዎን ያሳይ ነበር። ይህ መልስ መሆን ይችላል። ምክንያቱም የኢትዮጵያ ሂስቶግራፊ ወንዶች በሆኑት ነገስታት፣ ጀነራሎች፣ መኳንንቶች የእነሱን ታሪክ ትኩረት ያደርግ ነበር። የሴቶች ታሪካዊ አስተዋጽኦና ሚና ግን ችላ የማለት ድክመት ነበረበት። ስለዚህ ይህ መልስ መሆን ይችላል። ቢ ኢትስ ራዲካል ኤንድ ሬቮሉሽናሪ በጣም አክራሪና አብዮታዊ ነው። የአማራጭ መልስ መሆን አይችልም። አንድ የታሪክ አጻጻፍ በጣም አክራሪና አብዮታዊ ነው የምንለው የበላይ የነበሩትን የነገስታት፣ የጀነራሎች፣ የመኳንንቶች ታሪክ ብቻ መጻፍ ትቶ ትኩረቱን ወደ ተጨቆኑት ወደ ገበሬው እታች ወዳለው ማህበረሰቡን ትኩረት ሲያደርግ ነው እንደዚህ የምንለው። በአንጻሩ የኢትዮጵያ ሂስቶግራፊ ግን በነገስታትና በፖለቲካ ብቻ ነው ትኩረት የሚያደርገው። ስለዚህ ይህ መልስ መሆን አይችልም ማለት ነው። ሲ ኢት ፎከስስ ኦን ዘ ካልቸር ራዘር ዛን ኦን ዘ ፖለቲክስ ኦፍ ዘ ፓስት ካለፈው ፖለቲካ ይልቅ በባህል ላይ ትኩረት ያደርግ ነበር። ይህም መልስ መሆን አይችልም። ምክንያቱም መጀመሪያ እንደገለጽ ነው የኢትዮጵያ ሂስቶግራፊ በፖለቲካና በነገስታት ብቻ ነው ትኩረት ሲያደርገው የነበረው። ስለዚህ ይህ መልስ መሆን አይችልም ማለት ነው። ዲ ኢት ግሎሪፋይስ ፎሬነርስ ራዘር ዛን ኢትዮጵያንስ ከኢትዮጵያውያን ይልቅ የውጭ ዜጎችን ያሞግሳል። ይህም መልስ መሆን አይችልም። የኢትዮጵያ ሂስቶግራፊ የሀገር ውስጥ መሪዎችንና ነገስታትን ነው የሚያሞግሰው እንጂ የውጭ ሀገርን የሚያሞግስ ግሎሪፋይ የሚያደርግ አይደለም። ስለዚህ ይህም መልስ መሆን አይችልም ማለት ነው። ስለዚህ የዚህ መልሳችን ኤ ይሆናል ማለት ነው። ወደ ሌላኛው ጥያቄያችን ስንሻገር ደግሞ ምን ይለናል? what was the role of chroniclers in imperial Ethiopia? ክሮኒክለርስ ማለትም የዜና መዋዕል ጸሐፊዎች የምንላቸው በነገስታት ስትመራ የነበረችውን በኢትዮጵያ ምን አይነት ሚና ነበራቸው? ኤ to write critical histories of the state ስለ መንግስቱ ሂሳዊ የሆነ ወይም የነቀፋ ታሪኮችን መጻፍ። ይህንን መልስ አይደለም። ምክንያቱም ክሮኒክለርስ ተቀጥረው ሲሰሩ የነበረ በራሱ በንጉሱ ስለሆነ ለንጉሱን የሚነቅፍና ለንጉሱን የሚኮንን ታሪክ እንዲጽፉ አይፈቀድላቸውም ነበር። ስለዚህ ይህ መልስ አይደለም ማለት ነው። ቢ to compose and publish prayer books የጸሎት መጽሐፎችን ማዘጋጀትና ማተም። ይህም መልስ አይሆንም። ምክንያቱም የጸሎት መጻሕፍቶች የሚያዘጋጁትና የሚያትሙት የሃይማኖት መሪዎች ናቸው እንጂ ክሮኒክለርስ አይደሉም። ሲ to write truthful accounts of daily events ስለ ዕለታዊ ፍጻሜዎች እውነተኛ የሆኑ ዘገባዎችን መጻፍ። ይህም መልስ መሆን አይችልም። መጀመሪያ እንደጠቀስነው ክሮኒክለርስ ታሪክ የሚጽፉት እውነተኛ በሆነ መንገድ ሳይሆን የንጉሱን ስም በሚያስጠብቅ መንገድ ነው የሚጽፉት። ዲ ስናየው ደግሞ to record events according to the views of the kings የሚፈጠሩ ክስተቶች በነገስታት ፍላጎትና አመለካከት መመዝገብ። የዚህ ጥያቄያችን ዋና መልሱ ይህ ይሆናል። እዚህ ጥያቄ ላይ መያዝ ያለብን መሰረታዊ ነገር ምንድነው? ክሮኒክለርስ ዋናው ስራቸው የንጉሱን ትግል፣ የንጉሱን ድልና መልካም ስራዎችን ንጉሱን በሚፈልገው መንገድ መዝግቦ ማቆየት ነው ዋናው ስራቸው። ስለዚህ የዚህ መልሳችን ዲ ይሆናል ማለት ነው።